እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየህ። ኑሐሚን እባላለሁ። በቅድሚያ እስቲ እንተዋወቅ። እሺ፣ እኔ ሙሴ እባላለሁ። በአኮያ ፕሮፐርቲ ውስጥ የሴልስ ሱፐርቫይዘር ነኝ። አኮያ ማን ነው የሚለው ነገር ያው ሰው ኢንቨስት የሚያደርግበት ድርጅት ማን ነው የሚለው ነገር ወሳኝነት ስላለው እሱን ነገር እንግዲህ ለተመልካቾቻችን ለመግለጽ ያህል አኮያ ቢዝነስ ግሩፕ ነው። እንግዲህ ላለፉት 15 ዓመታቶች ላይ በኢትዮጵያ ላይ በተለያዩ ሴክተሮች ላይ ሲሰራ የቆየ ካምፓኒ ነው። እንግዲህ በስሩ ወደ 6 የሚጠጉ ሲስተር ካምፓኒዎችን የሚያስተዳድር ካምፓኒ ነው። የሳር ቤቱ ሳይታችሁ እጅግ ቅንጡ የሚባል አፓርትመንት እንደሆነ ሰምቻለሁ እና እስኪ ሌላ መረጃ ንገረን ስለሱ። እንግዲህ ይህን ፕሮጀክት ስንሰራው እንደ አኮያም ብቻ ሳይሆን እንደ ከተማም እንደ ሀገርም ትልቅ የሆነ ፕሮጀክት ነው። ላይክ ኖርማሊ ሌግዠሪን ብቻ ሳይሆን ስማርት የሆነ አፓርትመንት ዩኒትን ነው ይዘን እየመጣን ያለ ነው ማለት ነው። እንግዲህ ይህን ስማርት ነው ስንል በውስጡ የሚያካትታቸው አሚኒቲዎች ዲተርማይን ያደርገዋል ስማርትነቱን ማለት ነው። እንግዲህ ከቤዝመንት ስጀምርልሽ 4ቱን ቤዝመንቶች ለፓርኪንግ አገልግሎቶች ነው የሚውሉት። በተጨማሪ አዲሽናል ፋሲሊቲዎች እና አዲሽናል አሚኒቲዎችን አካተንበታል። ይሄ ማለት ምንድነው? ለእያንዳንዱ ፍሎር የራሱ የሆነ ፋስት ቻርጂንግ ስቴሽን አብሮ የተካተተለት ነው። በፍሎር ትክክል ያስ በፍሎር ለእያንዳንዱ መኪና የሚሆን ፋስት ቻርጂንግ ስቴሽን ተካቷል። ያው ከተማ ላይ እንደምትመለከችው የኤሌክትሪክ መኪኖች በስፋት እየበዙ ነው እና ብዙም ደንበኞቻችን ያው የኤሌክትሪክ መኪና ይይዛሉ የሚል እሳቤም ስላለን እያንዳንዱ ፍሎር ላይ እንግዲህ የራሱ የሆነ ኖርማል ቻርጂንግ ስቴሽን ሲሆን ፋስት ቻርጂንግ ስቴሽን አብሮ የተካተተለት ነው የሚሆነው ማለት ነው። በተጨማሪም ደግሞ የራሱ የሆነ አውቶሜትድ ካር ዋሽንግ ሲስተምም አብሮ የተካተተለት ነው። ይሄም ማለት አንድ ደንበኛ ቤቱ ቁጭ ብሎ መኪናው ታጥቦ ሬዲ ይሁንልኝ ሲል መኪናው ታጥቦ ሬዲ የሚሆንበትን መንገድ የራሱ የሆነ ለነዋሪዎች ብቻ ዴዲኬትድ የሚሆን አውቶሜትድ ካር ዋሽንግ ሲስተምም አብሮ የተካተተለት ነው። ትክክል yes እዛው ቤዝመንት ላይ አዲሽናል ነገሮች አዳርገናል ብዬሻለሁ። ሌላኛው ደግሞ ስቶር የተካተተላቸው ነው። ለእያንዳንዱ መኪና የየራሳቸው የሆነ ስቶር አላቸው። ይሄ ማለት ምንድነው? የተለያየ መኪና አክሰሰሪዎችን ወደ ቤት ይዘው መውጣት አይጠበቅባቸውን ደንበኞች የራሳቸው ዴዲኬትድ የሆነ ስቶር ይኖራቸዋል። እዛ ስቶር ላይ የመኪና አክሰሰሪያቸውን ኪፕ ማድረግ የሚችሉበትን መንገድ በዛውን ደግሞ አብረን ክሬት እናደርጋለን። የመኪና ሎከር ማለት ትችላለሽ። ሌላኛው በተጨማሪም ደግሞ የላውንደሪ ሰፋ ያለ የላውንደሪ ሲስተምም ዘርግተናል። በሁለት አይነት ወይ ነው ሰርቪሱን የምንሰጠው። ሰልፍ ሰርቪስም አለው። በተጨማሪም ደግሞ ዶር ቱ ዶር ሰርቪስም አብሮ የተካተተለት ነው የሚሆነው። እንግዲህ ይሄን ፕሮጀክት ሙሉ ለሙሉ አጠናቀን ስንጨርስ እንዳኮያ ሙሉ ለሙሉ ለቀን አንወጣም። ፕሮፐርቲውን ማኔጅ ማድረግ እንፈልጋለን። ፕሮፐርቲውን ማኔጅ ማድረግ እንፈልጋለን ስንል አብረን የምናካትታቸው ኢንተግሬት የምናደርጋቸው ነገሮች ይኖራሉ። ከነዛ ውስጥ እንግዲህ ሪሴፕሽን ሲስተም ይኖረዋል። ጥበቃ፣ ጽዳትና ሜንቴናንስን አብረን አካተን ነው የሚሆነው ማለት ነው። ስለዚህ በሪሴፕሽን ሲስተሙ የምናገኛቸው አውቶሜትድ ካር ዋሽንግ ሲስተሙ ቤቱ ቁጭ ብሎ ለሪሴፕሽን ደውሎ መኪና ታጥቦ ሬዲ ይሁንልኝ ሲል፣ እንዲሁም ደግሞ ላውንደሪ ሲስተም ቢፈልግ ደግሞ ላውንደሪ ያለኝ ቤት መታችሁ ሰዱ ወይ ደግሞ ራሱ ወርዶ የሚጠቀምበትን መንገድ እዛው ቤዝመንት ላይ ክሬት አድርገን ወደ ላይ እንወጣለን ማለት ነው። በጣም አሪፍ ኢምፕሬሲቭ የሆነ ነገር ነው የነገርከኝ። እንግዲህ ይሄ ፕሮጀክት አልቆ ሰዎች እስኪጠቀሙበት ድረስ አይ ቲንክ ሁሉም ሰው የሚጓጓ ይመስለኛል። ዴፊኒትሊ yes እንዳልኩሽ ስማርትነትና ሲምፕሊሲቲን አብሮ ያካተተ ነው የሚሆነው። ሌላው ከቤዝመንት ላይ ሳልወጣልሽ እንግዲህ የራሱ የሆነ የቫሌት ፓርኪንግ ሲስተም አብሮ የተካተተለት ነው። ቫሌት ፓርኪንግ ሲስተም ኢን ሴንስ ሜቢ ሙቪ ላይ ተሽ ከሆነ አንድ ደንበኛ መጥቶ በር ላይ ያቆመ መኪናውን ወደ ቤዝመንት መግባት ባይፈልግ ወደ ቤዝመንት ይዞ የሚገባ በአኮያ ሞተርስ ብቁ የሆኑ ሹፌሮች አሉ። እነሱ እንግዲህ ወደ ቤዝመንት ይዘውለት ወጥተው ይሄንን ስራ እንግዲህ የሚሰሩት የካር ዋሽንግ ሲስተሙንም አብሮ የሚያካትቱት እነሱ ናቸው። መኪና ታጥቦ ሬዲ ይሆንልኝ ሲል መኪናውን አሳጥበው ሬዲ አድርገው ወደ ውጭ ነው የሚያወጡለት። እነሱ የቫሌት ፓርኪንግ ሲስተሙም አብሮ የተካተተ ነው የሚሆነው። ስለዚህ ይሄ ቫሌት ፓርኪንግ ሲስተሙ ኢንተግሬትድ የሚሆነው ደንበኛ ወደ ቤዝመንት መግባት ባይፈልግ መኪናው ታጥቦ ሬዲ ሆኖ እንዲወጣለት ቢፈልግ ይሄንን ስራ የኛው የራሳችን የሆኑ ድራይቨሮች ይሄንን ነገሮች ያከናውናሉ ማለት ነው። በጣም አሪፍ ነው ሙሴ። ስለዚህ ለደንበኞቻችሁ ቀለል ያለና ለግዠሪየስ የሆነ ላይፍ ለመስጠትም ጭምር ነው ያ ለግዠሪ አፓርትመንት ነው ስንል ለግዠሪ የሚያደርጋቸው ነገሮች አብረን አዳፕ አድርገን ነው እየሄደን ያለ ነው ማለት ነው። እንግዲህ ፕሮጀክቱ ደግሞ ሌላ ለየት የሚያደርገው ከግራውንድ ጀምሮ ደግሞ ስንነሳ እስከ 5ኛው ፍሎር ድረስ ኢንተርናሽናል ስታንዳርዱን የጠበቀ ሞል ነው የሚሆነው። እንግዲህ ይሄ ሞል ምንም አይነት ለሽያጭ የሚወጣ ሱቆች አይኖሩትም። ግን ደግሞ ድርጅቱ ኦን የሚያደርጋቸው ለነዋሪዎችም እንዲሁም ደግሞ ለከተማው ለሰፈሩም ለአካባቢው ጥሩ የሆኑ ቫልዩን አድ የሚያደርጉ ነገሮችን አብረን አዳፕ አድርገናል። ከነዛ ውስጥ ግራውንድ ፍሎር ላይ የካሪ ኤግዚቢሽን አብሮ የተካተተለት ነው የሚሆነው። እንግዲህ በአኮያ ሞተርስ ከምናስመጣቸው መኪኖች ሌግዠሪ ዲቪዥን ላይ የምናስገባቸው መኪኖች እዛ ቦታ ላይ ሾው የምናደርግበት የምናሳይበት የካሪ ኤግዚቢሽን ይኖረናል። ያውን ከረንትሊ እንደምትመለከችው 50 ሚሊዮን 60 ሚሊዮን የሚያወጣ መኪና አዋራ ላይ ነው እየተሸጠ ያለውና ያንን ነገር ለማስቀረት እንግዲህ የካሪ ኤግዚቢሽን ሙቪ ላይ ተሽ ከሆነ ኮንሰፕት መኪኖች እየተሽከረከሩ የሚታይበትን ያንን ነገር ክሬት እናደርጋለን ግራውንድ ፍሎር ላይ ማለት ነው። በዛው በጀርባው ላይ ደግሞ ትልቅ የሆነ ፉድ ኮርት ኢንተርናሽናል ፉድ ኮርት ይኖረዋል። ይሄን ፉድ ኮርት እንግዲህ የተለያዩ ሀገር ምግቦች እዛ ቦታ ላይ ሰርቭ የሚያደርጉበትን መንገድ ክሬት እናደርጋለን ማለት ነው። yes
በተጨማሪም ያው ከአንደኛ ፍሎር ጀምሮ የተለያዩ ኦፊሶች ኢንተርናሽናል ብራንድ ሾፖችን አብሮ ያካተተ ነው የሚሆነው። ሌላኛው የሚኒ ባንክ ሲስተም አብሮ የተካተተለት ነው የሚሆነው። ሚኒ ባንክ ሲስተም ስንል ላይክ አንድ ቴለር አንድ ፒሲ ይዞ ትላልቅ ትራንዛክሽኖችን እንዲያከናውን ላይክ ዘ ሆል ባንኪንግ ኢንዱስትሪውን ሳይሆን አንድ ቴለር እና አንድ ፒሲ ይዞ ትላልቅ ትራንዛክሽኖችን እንዲያከናውን ይረዳና ይሄ የተለያዩ ሀገሮች ላይ ተለምዷል። እኛ ሀገር ላይ ገና እየተሰራበት ነው ያለው። ኦልሬዲ ከተለያዩ ባንኮች ጋር እንግዲህ ኦልሬዲ እየተነጋገርን ያለ ነው ማለት ነው። በጣም አሪፍ። ስለዚህ የሳር ቤቱ ፕሮጀክታችሁ በጣም ሰፊ የሆነ ፕሮጀክት ነው ይዛችሁ። ትክክል። በተጨማሪም ደግሞ የራሱ የሆኑ ኢንተርናሽናል ብራንድ ሾፖች ይኖሩታል። ይሄ ሞል የተለያዩ ብራንዶችን መርቸንዳይዝ አድርገን ወደ ሀገር ውስጥ የምናስገባበት እና ሉዊስ ቪቶን፣ ቨርሳቺ፣ ናይኪ፣ አዲዳስን መርቸንዳይዝ አድርገን እዚሁ ሞል ላይ ቫልዩን አድ ለማድረግ የምንጨምርበት ሁኔታዎች ይኖራሉ። የራሱ የሆነ ዴይ ኬር ሲስተም ይኖረዋል። ለነዋሪዎች ዴዲኬትድ የሚሆን ኢንዶር ፕሌይግራውንድ አለው፣ የልጆች መጫወቻ እዛው ሞሉ ላይ አብሮ የሚካተት ነው የሚሆነው። 5ኛ እና 6ኛ ፍሎር ደግሞ ትልቅ የሆነ ሪክሪኤሽናል ኤሪያ ነው የሚሆነው። ይህም ሪክሪኤሽናል ኤሪያ እንግዲህ የትልቁን የከተማውን ጂም እና ስፓ ክሬት የምናደርግበት ነው የሚሆነው። የራሱ መዋኛ ገንዳ ያለው በጣም ሰፊ የሆነ ስፓ አገልግሎት የሚሰጥ እንዲሁም ደግሞ ትልቁን ጂም የሚይዝ የጂም እና ስፓ አገልግሎቶች ይኖራሉ። 6ኛው ፍሎር ላይ ደግሞ በተመሳሳይ የራሱ የሆነ መዋኛ ገንዳ ያለው እንዲሁም ደግሞ አውትዶር ሰርቪሶችን ላይክ ቴኒስ ኮርት እና ባስኬትቦል ኮርትን አብረን አካተን ላይክ አንድ ቢልዲንግ ሆኖ ግን የኮምፓውንድ ፊሊንግ ኖሮት ደንበኞች እዛው ቢልዲንጋቸው ላይ በፈለጉትን ነገር በተመራጭ የሆኑ ነገሮችን ማግኘት የሚችሉበትን ነገር ሁሉን ነገር አብረን አካተን ይዘንላቸው የመጣ ነው ማለት ነው። እንግዲህ መኖሪያ ቤቶቹ ከ7ኛ ፍሎር ጀምሮ እስከ 25ኛ ፍሎር ድረስ ባለ 1 ባለ 2 ባለ 3 መኝታ ይኖራሉ። 26ኛ ፍሎር ደግሞ ባለ 4 እና ባለ 5 መኝታ አፓርትመንት ዩኒቶች ናቸው የሚሆኑት። 27 እና 28ኛ ፍሎር ደግሞ ዱፕሌክስ ፔንት ሃውሶች ናቸው የሚሆኑት ማለት ነው። በተመሳሳይ ሁኔታ እነዛው ከነበሩ ሳይቶቻችን ላይ እንግዲህ ላይክ የአፓርትመንት ሊሆኑ G+1 ታይፕ ያላቸውን ሰፋፊ ካሬዎችን ይዘን ነው የምንመጣው ማለት ነው። በጣም አሪፍ። እዚህኛው ሳይታችሁ ላይ ምን አይነት የካሬና የቤት አማራጮች ነው የሚኖራችሁ? ኦኬ ትክክል። እንግዲህ እንዳልኩሽ ከባለ 1 ጀምሮ እስከ ባለ 5 አማራጮች አሉ። ባለ 1 መኝታ 101 ካሬ ሜትር፣ ባለ 2 መኝታ 159 ካሬ ሜትር፣ ባለ 3 መኝታ ደግሞ 176 ካሬ ሜትሮችን የያዘ ነው የሚሆነው። ሰፋ ያለ ካሬ ነው ደግሞ የምንፈልጉ የሚሉ ደንበኞች ካሉ ደግሞ ባለ 4 መኝታ 323 ካሬ ሜትር እንዲሁም ባለ 5 መኝታ 325 ካሬ ሜትሮችን ይዘን ለደንበኞች ፕሮቫይድ አድርገን እየተንቀሳቀስን ነው የምንገኘው ማለት ነው። የኤክስካቬሽን ስራ ላይ ያለና የኤክስካቬሽን የሾሪንግ ስራ ላይ ነው የምንገኘው። ይህም ፕሮጀክት እንግዲህ በአጠቃላይ ኦቨሮል ሙሉ ለሙሉ ግንባታውን አጠናቆ ለማስረከብ የ3 ዓመት ከ6 ወር ታይም ፍሬም ይዘንለት በዛ ታይም ፍሬም ውስጥ እየተንቀሳቀስን ያለ ነው። እንደ ድርጅት ደግሞ ከዛም ቀደም ብለን የምንጨርስበትን ነገሮች ሙሉ ለሙሉ የማቴሪያል ግዢዎችን የሚያስፈልጉ ማቴሪያሎችን ሙሉ ለሙሉ ግዢዎችን እያጠናቀቀን ነው የምንገኘው ማለት ነው። ፕሮግረስ ላይ ያደረግ ነው 10% ቅድመ ክፍያ ከተከፈለ በኋላ ቀሪውን 90% ቤዝድ ኦን ፕሮግረስ የግንባታ ሂደቱ ምን ላይ ደርሷል የሚለውን ደንበኞች እያዩ እየጎበኙ ክፍያዎችን ይከፍላሉ። እስከ 3 ዓመት ከ6 ወር ባለው ታይም ፍሬም ውስጥ እንግዲህ እነሱን ከፍለው የሚጨርሱ ነው የሚሆነው ማለት ነው። በጣም አሪፍ ነው ሙሴ። መግዛት ለሚፈልጉ ደንበኞቻችሁ በተለይም ደግሞ ከሀገር ውጭ ለሚገኙት እንዴት ነው የሚያገኟችሁ? ኦኬ እንግዲህ ከሀገር ውጭ የሚገኙ ደንበኞቻችን እንግዲህ በስር ባለው ስልክ እኛን ኮንታክት አድርገው የሚፈልጉትን ዩኒት በቪዲዮ ኮልም የሚፈልጉትን ኢንፎርሜሽኖችን ማታች አድርገንላቸው ከዛውም ባሉበት ሆነው በዲኤችኤል ሽያጮችን ማከናወን የሚችሉበትን መንገድ ክሬት እናደርጋለን። በዲኤችኤል አግሪመንት ደረሰኝ ቆርጠን እንልክላቸዋለን። እነሱ ፈርመውን በዲኤችኤል የሚመልሱበትን መንገድ በዛ ልክ ክሬት አድርገናል ማለት ነው። ስለዚህ ደንበኞች ከውጭ ሆነው ይህን ቪዲዮ አይተው የሚፈልጉትን ሎኬሽን በቪዲዮ ኮል ከእኛ ሴልስ ባለሙያዎች ጋር በመሆን ያንን ነገር ከጨረሱ በኋላ ግዢ የሚያከናውኑት እንግዲህ በዲኤችኤል የሚፈልጉትን ፋይል መላክ እንችላለን ማለት ነው። በጣም አሪፍ ነው ሙሴ። ለነበረን ቆይታ አመሰግናለሁ። እኔም አመሰግናለሁ። እንግዲህ መተሻንችን ኢንፎርሜሽኑን ስለወሰድሽ እኛም ከልብ እናመሰግናለን። ተመልካቾቼ በአኮያ ፕሮፐርቲስ የነበረን ቆይታ ይህንን ይመስል ነበር። እንግዲህ በቪዲዮ እንደተከታተላችሁት አኮያ በከተማችን አይን የሚባሉ ቦታዎች ላይ ቆንጆ ቆንጆ አፓርትመንቶችን ከዲስካውንት ጋር እየገነባ ነው። ስለዚህ ይህ ቪዲዮ ጠቅማችኋል ብዬ አስባለሁ። ሰብስክራይብ ማድረግ እንዳትረሱ። በደህና ቆዩ።